እውነት ምንድነው? የቅዱስ ዮሐንስ ወንጌል ምዕራፍ 18 ቁጥር 38 አንደኛ እውነት አንደኛው እውነት እግዚአብሔር ሁሉን አወቅ መሆኑን ማመን ነው። የእግዚአብሔር ሁሉን አወቅነት የሰማያትን የቀንና የሌሊትን ብርሃን በየመልካቸው ውበትና ብርሃን ሰጥቶ አካላቸው ገዝፈው ሌላውን እንዳይከድኑ አንሰውም ሰማያትና ምድርን እንዳያጨልሙ መጠናቸውንና ስፋታቸውን ጎናቸውን እና ርዝመታቸውን ወይም ርቀታቸውን ወስኖ ሕያው በማድረግ የተፈጥሮ ሕግ መስርቶላቸዋል። ሌላው በከለር ቀለም ያሸበረቁ የሚያስደንቁ እጽዋትና አእዋፋት የእግዚአብሔርን ሁሉን አወቅነት ጥበቡን መግለጫ ሲሆኑ የቀለም ድምቀት የመልክና የውበት አዘገጃጀት ጥበብ ካለ እግዚአብሔር ተሟልተው ሊገልጡ እንደሚችሉ የማይካድ ሀቅ ነው። ስለዚህ በፍልስፍናና በስጋ ጥበብ እንኳን የአንድ የቀለም ውበት ምን ያህል ምርምርና ጥረት እንደሚጠይቅ የምንረዳው እውነት ነው። እግዚአብሔር አምላክ ለሰው ልጆች የሁሉን አወቅነት ጥበብ አካፍሏል። ክርስቶስ የሁሉን አወቅ ባለቤት ሆኖ የስጋና የመለኮት ክብር በልጅነት ከድንግል ማርያም ተወልዶ ለኛ ተገለጠ። እውነትና ጸጋን ተሞልቶ በእኛ አደረ። ዮሐንስ 1 ያጣነውን እውነትና ጸጋ ይመልስልን ዘንድ በመካከላችን ተገኝቶ የመዳንን ኃይል ሰጠን። የነፍስና የስጋ ጉድለታችንን የኃጢአትና የበደል ክፋታችንን ከሕይወታችን በማራቅ ወደ ሰማያዊ ጸጋ ዙፋን አቀረበን። ሞትን ሽሮ የመቃብርን የገዥነት ሙስና በትንሣኤው ኃይልና ብርሃን ደምስሶ ኃጢአታችንን የማስተስረይ ደዌያችንን የመፈወስ እርኩሳን መናፍስትን የማውጣትና መንፈሶችን የመለየት ሁለንተና አወቅ ስልጣን ሳይሰስትና ሳይቆጥብ ለሐዋርያቶችና ለቤተ ክርስቲያን ሰጠ። ለብዙ አባቶች እንደ አቅማቸው ለትውልዳቸው በረከት እንዲሆኑ የክብር ዕውቀቱን አካፈላቸው። የአዲስ ኪዳን ሕይወት ሁሉን አወቅ በሆነ ጥበብ የመዋጀት እንጂ ጭራሽ የዓለምን ፍልስፍና ይዘን አብረን የምንደናቆርበት አዚም አልሰጠንም። ስለዚህ ትልቁ መጽሐፍ ሲናገር በሥራ ሁሉ ብልሃት፣ በጥበብ ሁሉ ማስተዋል የእግዚአብሔር መንፈስ ሞላበት። ዘጸአት 35 ቁጥር 31 ለሁሉ አወቅ ስጦታ ለሰው ልጅ የእግዚአብሔር መንፈስ አጋዥነት እጅግ በጣም አስፈላጊ ነው። በዚህ መንፈስ ብዙ የሥራ ኃይል ማከናወን የሚቻል ሲሆን ተስፋው ታላቅ ለሆነ ራእይም አሻግሮ ባርኮትና ዘላለማዊ ርስትን ለመለየት የሚያግዝ ዕውቀትና ጥበብ መሆኑን በዓለም እንዲህ አውቆት ተናግሯል። የእግዚአብሔርን ቃል የሚሰማ የልዑልንም ዕውቀት የሚያውቅ ሁሉን የሚችል የአምላክን ራእይ የሚያይ የወደቀው ዓይኖቹ የተከፈቱለት እንዲህ ይላል፣ አየዋለሁ አሁን ግን አይደለም፣ እመለከተዋለሁ በቅርብ ግን አይደለም። ከያዕቆብ ኮከብ ይወጣል፣ ከእስራኤልም በትር ይነሳል። ዘሁልቅ 24:16-17 በማለት ከሟርተኝነት ወደ ሁሉን አወቅ የራእይ ሰው ተለውጦ የያዕቆብ ተስፋ የእስራኤልንም ኃይል አሻግሮ በማየት የሰብአ ሰገል ዘሩን ለተስፋው ቃል ኪዳን ሰጥቶ የቅዱሳንን ሞት በመመኘት እውነትንና የእውነትን መንገድ አምኖ ዓይኖቹ ሲከፈቱ አያቸዋለሁ ብሎ ሕይወትን በተስፋው ላይ አሳርፏል። እውነትንና የእውነትን መንገድ አምኖ ዓይኖቹ ሲከፈቱ አያቸዋለሁ ብሎ ሕይወትን በተስፋው ላይ አሳርፏል። አስተውሉ፣ ይህን ሁሉ አወቅ ጥበብ የምንካፈለው የእግዚአብሔርን ቃል ከልብ ስንሰማ ነው። አስተውሉ፣ ይህን ሁሉ አወቅ ጥበብ የምንካፈለው የእግዚአብሔርን ቃል ከልብህ ስትሰማ ነው። ሁሉን የሚችል የአምላክን ራእይ ለወገንህና
ለዓለም ተስፋው ታያለህ። ሰው የጎደለውንና ያጣውን ሁሉ የሚያገኝበትን መንገድ የእውነት ጥበብ ትገልጻለህ። የሁሉን ቻዩን የጌታን አቅም ብርታት ትካፈላለህ። በፊቱ በመወለድህ ክብርህ ይጨምርና ትውልድህን በራእይ አሳምነህ ትባርከዋለህ። ዛሬ ያጣነው ይህንን ነው። ሁለተኛ እውነት እግዚአብሔር ሁሉን ቻይ መሆኑን ማመን። ሁሉን ታደርግ ዘንድ ቻይ እንደሆንህ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ። ኢዮብ 42 ቁጥር 2። ይህ እውነት ለአብርሃምና ለኢዮብ የሕይወታቸው መሰረት ሆኖ አገልግሏል። የሁሉን ቻይነቱ ጥበብ በሰው ሕሊናና ልቡና ውስጥ በእውነት ሲቀመጥ ተስፋውን ያዳብራልና የሕይወትን መንገድ አቅጣጫ በመጠቆም ወደ ትልቅ ሕዝብነትና ወደማይነጥፍ የሰው ራእይ ሙሉነት እንዲያበራ የመተማመኛ ክንድ ሆኖ የአለኝታ ሞገስ እንዲኖረው ያደርጋል። በሁሉን ቻይ አምላክ ስም የተባረኩና የተቀደሱ ልጆች ከእምነታቸው ሳይወጡ ከመልካምነት ስነ ምግባር ሳይርቁ በበጎነትና በቅንነት ታምነው ባርከውና መርቀው ትውልድን በጽድቅ ቃል ተማምነው ዘራቸውን ለእውነት እንዲኖር የቃል ኪዳን ክብር አውርሰው ያለፉ ጥቂቶች አልነበሩም። ምርቃታቸውና ቡራኪያቸው እንዲህ በማለት ነበር። ሁሉን የሚችል አምላክ ለብዙ ሕዝብ ጉባኤ እንድትሆን ይባርክህ፣ ያፍራህ፣ ያብዛህ። ዘፍጥረት 28 ቁጥር 3 ብሎ አብርሃም ያዕቆብን የሰጠው የምርቃት ሀብት ነበር። ዛሬም ይህ ትውልድ የእግዚአብሔር ሁሉን ቻይነት ሊገባው ይገባል። ምክንያቱም ማሳደግም መንቀልም ማንሳትም መጣልም ማክበርም ማዋረድም ማበልጸግም ማድህየትም መገንባትም ማፍረስም ጤና መስጠትም ማሰጠትም ጤና ማውጣትም ማውረድም መሾም መሻርም ማብራትም ማጨለምም ማወቅም ማደንቆርም የሚችል እርሱ ብቻ ነው።